ዘ ሲምፕሰን ዝም ብሎ ተራ ካርቶን አይደለም። ከ30 ዓመት በላይ በአየር ላይ የቆየው ይህ የካርቶን ፊልም ከሚያስቅ ቀልዱ በስተጀርባ የሚያስደነግጥ የትንቢት ችሎታ አለው። የቴክኖሎጂ ፈጠራዎችን፣ የፖለቲካ ለውጦችን እና ንጥቀትን ሳይቀር እንዴት ቀድመው አዩ? ጸሐፊዎቹ የጊዜ ተጓዥ ወይም ታይም ትራቨርስ ናቸው ወይስ በአጋጣሚ የሚፈጠር ነገር? በዛሬው ቪዲዮ በተለይም ስለ ራፕቸር ወይም ስለ ንጥቀት የሰሩትን ኤፒሶድ እንተነትናለን። እንዲሁም እስካሁን በትክክል ተፈጽመው ዓለምን አፍ ያስያዙ ትንቢቶችን እንመለከታለን። ቪዲዮን ላይክ፣ ቻናሉንም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሚስተር ቶምሰን ሚስቶት ብታውቅስ? ሹፌራችን ወዴት ሄደ? ሚስተር ቶምሰን ምን እየተፈጠረ ነው? ንጥቀት ነው አሻዋና፣ ንጥቀት። የጻድቃን ወደ መንግሥት ሰማያት ሄደዋል፣ የተቀረነው ደግሞ እዚህ ቀልተናል። በፍርድ ቀን መከራ ውስጥ ማለፍ አለብን። ሁሉም ሃይማኖቶች ወደ እግዚአብሔር የሚያደርሱ መንገድ መስሎኝ ነበር፣ ተሳስቻለሁ። አንደኛ፣ ንጥቀት። በክርስትናው ዓለም ትልቅ ትኩረት ከሚሰጥባቸው ጉዳዮች መካከል የመጨረሻው ዘመን ንጥቀት አንዱ ክስተት ነው። ታዲያ ዘ ሲምፕሰን ይህንኑ ጉዳይ በአኒሜሽን ፊልሙ አካቶ ሰርቶልናል። በዚህም የንጥቀት ትዕይንት ላይ አንድ ወንድና አንድ ሴት ከትዳራቸው ውጪ ሲማግጡ ያሳየናል። ነገር ግን ይህ ድርጊት በሚፈጽሙበት ጊዜ የእነሱ መኪና ይዞት የነበረው ሹፌር ይነጠቅና መኪናው ይቆማል። ከመኪናው ሲወርዱ ሰዎች ከልብሳቸው በመውጣት እየተነጠቁ መሆናቸውን ይመለከታሉ። ታዲያ ይኸው የወንድ ገጸ ባህሪ ሰዎች እየተነጠቁ መሆናቸውን ይናገራል። ይህ አጋጣሚ ወይስ ትንቢት? ሁለተኛ፣ በ2020 የተከሰተውና አስቀድሞ ፊልሙ የተነበየው ክስተት ምዕራፍ 4 ክፍል 21 አየር ላይ ያሰራጨው ገና በ1993 ነበር። የፊልሙ ጸሐፊ ይህንን ንዑስ ክፍል ማርች አንግልስ ሲል ሰይሞት ነበር። የኮቪድ-19 ስርጭት በዓለማችን በተከሰተበት ጊዜ ዓለማችን ያስተናገደችውን አስቸጋሪ ጊዜ ከአእምሯችን እንዳልጠፋ አምናለሁ። ዓለማችን በኮቪድ ቫይረስ ክፉኛ ተጨንቃ ነበር። ምንም አይነት ክትባትም ሆነ መድኃኒት የሌለውን በሽታ ለመዋጋት የሕክምና ባለሙያዎች ሲረባረቡ ሁላችንም ተመልክተናል። ይህ ሁሉ አስቀድሞ የተነበየው ወይም የተናገረው ማን ነው ከተባለ ዘ ሲምፕሰን ነው። በ1993 ሲዝን 4 ክፍል 21 ስርጭቱ ላይ ከዓመታት በፊት ታሪኩን እንካችሁ ሲል ይህን ሁሉ ክስተት በአንድ ክፍል አሳይቶ ነበር። ታዲያ ነገር እውነት ሆኖ ሲታይ ወቾ ጉድ ያስባለ ጉዳይ ነበር። የፊልሙ ረዳት ጸሐፊ ቢል ስለ ፊልሙ ሲጠየቅ አጋጣሚ ነው ሲል ተናግሯል። ዝርዝር ጉዳዩን ለመናገር መቆጠቡ ነው። ወደ ሶስተኛ ከመሻገራችን በፊት ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እንድታደርጉ ላስታውሳችሁ እወዳለሁ። ሶስተኛ፣ የትራምፕ ወደ ስልጣን መምጣት። በሶስተኝነት ከተተነበየው መካከል ትራምፕ በ2004 በድጋሜ ወደ ስልጣን እንደሚመጣ ተተንብዮ ነበር። ይህም ክስተት የተነበየው በፈረንጆቹ በ2015 ዓ.ም ሲሆን በፊልሙ ላይም ሆመር የተባለው ገጸ ባህሪ በውሃ ውስጥ በሚዋኝበት ጊዜ ትራምፕ 2024 የሚለው ጽሑፍ ተተክሎ ይታያል። ይህ የቀድሞ ትራምፕ ድጋሜ ለስልጣን እንደሚወዳደር በማሳወቁ ፊልሙ ከዚህ በኋላ ትንበያ እውነት ሆኖ ትራምፕ ወደ ስልጣን ሊመጣ ችሏል። አራተኛ፣ ዘ ሲምፕሰን ሌላኛው አስገራሚ ትንበያው ቨርቹዋል ሪያሊቲ ፉድ የተሰኘው ትንበያ ነው። ታዲያ ዘ ሲምፕሰን 1998 ሁመር የተባለው ገጸ ባህሪ ከምስቱ ጋር በቨርቹዋል አማካኝነት ምግብ ሲቀምስ፣ ሌሎቹም ደግሞ ይህን መሳሪያ በመጠቀም ሥራ ሲሰሩ ያሳየናል። ታዲያ ይህ ነገር ልብ ወለድ እንጂ እውነት በምድር ላይ የሚመጣ አይመስልም ነበር። ነገር ግን በቅርብ ጊዜ ይህን መሳሪያ አግሮ ፓንግ ዊት የተባለ ድርጅት ወደ እውነትነት ቀይሮታል። ድርጅቱ የኤሌክትሮኒክ ሲግናል በመጠቀም የተለያዩ ምግቦችን ቴስት እንድታደርጉ ማድረግ የቻለ ነው። አምስተኛ፣ ይህ ደግሞ ሌላኛው በ2004 ይጠበቅ የነበረው ትንበያ ነው። ይኸውም የሰው ልጅ ወደ ማርስ እንደሚጓዝ ተተንብዮአል። ይህ ፊልም መንግሥት ማርስ ላይ መኖር የሚፈልጉ ቤተሰቦችን ሲመዘግብ ያሳያል። በዚህም የሁመር ቤተሰቦች ተመዝግበው ወደ ማርስ በመጓዝ ኑራቸውን በዚያ ያደርጋሉ። ይህ ነገር በቅርቡ እንደሚሆን ትልቁ ህልሙም ማርስ ላይ ሰዎችን ማኖር እንደሆነ የዓለማችን ባለሀብት ኤለን መስክ ተናግሯል። ታዲያ በፊልሙ ላይ የሁመር ቤተሰቦች ወደ ማርስ ከሄዱ በኋላ ካላንደሩ የሚያሳየው 2051 እንደሆነ ነው። ኤለን መስክ በ2050 በትንሹ 1 ሚሊዮን የሚሆኑ ሰዎችን ወደ ማርስ የመላክ ዕቅድ እንዳለው ታውቋል። ታዲያ በ2050 የሰው ልጅ ማርስ ይረግጥ ይሁን? አብረን እናያለን።
የዚህ የካርቶን ፊልም ጸሐፊዎች የፍሪምስነሪ የምስጢር ማኅበር አባላት እንደሆኑ ይነገራል። ምናልባት የፍሪምስነሪ የምስጢር ማኅበር ምን እንደሆነ ለማታውቁ ሰዎች ታዋቂና ዝነኛ እንደዚሁም በዓለም ላይ ትላልቅ ሥራ የሠሩ ሰዎች በምስጢር ማኅበሩ ውስጥ አባል ይሆናሉ። ይህም ማኅበር የኢሉሚናቲ አንድ ሳንቲም መገለጫ ነው ማለት እንችላለን። ዞሮ ዞሮ ሴጣንን የሚያመልኩበት ማኅበር ልንለው እንችላለን። ስለ እነዚህ ሰዎች ወይም ስለ ፍሪምስነሪ በሰፊው ሌላ ጊዜ ዶኩሜንተሪ ይሠራላችኋለሁ። ነገር ግን ስለ ንጥቀት የነገሩን ነገር እውነትም የጌታችን መምጫ የእኛም መሄድ ጊዜው እንደደረሰ ያመለክታል። ለእናንተ ግን አንድ ጥያቄ ልተውላችሁ። እነዚህ ሰዎች የወደፊቱን ማን ነገራቸው? መልሱን በኮመንት አስቀምጡልኝ።